ላይክ ሞታለች ተባለ። ወዲያውኑ ሪስፖንድ መስጠት ነው ያቆምኩት። ለምንም ነገር ሪስፖንድ መስጠት አቆምኩኝ። አይበርደኝም፣ አይሞቀኝም፣ መብላት አቆምኩኝ። መናገር ወዲያውኑ ውሸት ሆንኩኝ ምናምን። ተሽሏታል ተብሎ ከሆስፒታል ወደ ቤት ስገባ ነው መደንገጥ የጀመሩት። በቃ ይሄ ነገር ህመም ነው ምናምን ወደሚል ነገር የመጡት። ከዛ አወዛር ሜትርቱ አማኑኤል ሆስፒታል። ከዛ በፊትም በአዲክሽን በዲፕሬሽን ምናምን ነበረኝ ሜንታል ሂስትሪ፣ ግን ይሄኛው የተበዛ ቢከስት። ከዛ እዛ ገባሁኝ። ከትንሽ ጊዜ በኋላ ራሴን ወደ ማወቅ ምናምን አጠገብ ያሉትን ሰዎች ረሳው። ኤቭሪቲንግ በቃ የዛኔ ፋዘር ነበረ፣ እሱ ነበር ቴኬር ሲያደርግ የነበረው ነገሮችን። ከዛ ከትንሽ ጊዜ በኋላ ራሴን ማወቅ፣ የተወሰኑ ነገሮች ማስታወስ ምናምን ስጀምር መናገር አለብኝ ቤተሰቡን ብዬ ወሰንኩኝ። እዛ ሆስፒታል እያለሁ ነው የወሰንኩት አክቹዋሊ። ከዛ ወደ ቤት መጥቼ ከትንሽ ቀናት በኋላ ድጋሜ ማስቸገር ጀመረ። ኢማጅን የዛን ጊዜ አግብቷል፣ ወልዷል። ድጋሜ ማስቸገር ሲጀምር ማለት ነው አግብቷል፣ ወልዷል። ከዛ ማስቸገር ጀመረ ምናምን። ሰለቸኝ በቃ ማለት በጣም አቅለሸለሸኝ። እግሬ መሄድ አይችልም። የሆነ ሰዓት ከመብዛቱ የተነሳ እግሬ መሄድ አይችልም። በጣም ቆስሏል፣ ማህፀኔ በጣም ቆስሏል ምናምን ነገር ሰው ላይክ አይ ሃቭ ቱ ቴል ብዬ መጀመሪያ ከቤተሰብ ቤት ወጣሁኝ። ከቤተሰብ ቤት ወጥቼ ቤት ተከራይቼ ተቀመጥኩኝ። የተወሰኑ ቀን ጓደኛዬ ጋር ሄጄ ቁጭ አልኩኝና ተከራይቼ ተቀመጥኩኝ። ፋዘር ውጪ ነበረ። በአስቸኳይ ናና አናግረኝ አልኩት። ምንም ነገር እንትን ማለት አልፈልግም፣ ናና አናግረኝ አልኩት። መጣ። ከዛ ከመጣ በኋላ I told him like he was using me since I was 14 ምናምን ከ14 ዓመት ጀምሮ እየተጠቀመብኝ እንደነበር ምናምን ነገርኩት። ከዛ በህይወቴ ሰማዋለሁ ብዬ ያልጠበቅኩትን ምላሽ ሰማው። he was like አሁን ላይ ያለኝ ነገር በሙሉ ተንዷል እና አሁን ይሄ ነገር ከተጨመረበት አምጋናሉዝ ሌሎቹን የቀሩኝንም ነገሮች በሙሉ ነው የማጣው። ስለዚህ like literally he said ቃል በቃል ለማንም የምትሰጩ ነገር አይደል፣ ስለዚህ ትንሽ ታገሺ ምናምን ነገር አለ። በጣም አንግሪ ነበርኩ። በጣም ልህ ያዘኝ ምናምን። ወዲያውኑ ሄጄ ከሰስኩኝ ክስ ማስረጃ አምጪ ተባለ። ኦልሬዲ አይ ዋዝ 21 ክሱን ስከስ ምንም ትልቅ ሴት ነሽ ተባለ ምናምን። ስለዚህ የነበረኝ አማራጭ ማስረጃ ማቅረብ ነው አይደለ? እቤት ጠራሁት። እቤት ከጠራሁት በኋላ ልክ እንደሌላው ጊዜ በፍቃደኝነት የተመሰረተ ነው ብሎ ሲያስብ ጮኩኝ። በጣም ጮኩኝ። መጡ፣ ያዙት። ከዛ አይ ትሪገርድ በፊት የነበሩኝን ኬዞች ከሆስፒታሎች እዛ ተኝቼበት ከነበረ ሆስፒታል፣ ካስወረድኩበት ሆስፒታል የነበሩ ምስክሮች የአክስቴ ልጅ የሆነ ጊዜ ይዞን ፈልጌ ነው ብዬዋለሁ። እነሱን ነገር ትሪገር እንዲደረጉ ማለት እንዲነሱ ተደርገው ከይዞ ወደ ፍርድ ቤት አመራ ማለት ነው። ወደ ፍርድ ቤት ሲያመራ all of my families were beside him። እህት ያልቀረችም everybody that I stand for them። ሊዱ Wait. Are you sure you're ready to talk about this ግን ኢንተርኔት ላይ
This seems like a lot of things. Yeah. Okay. How long ago was this? Like 2012 was trial 2012 ላይ ነበር በእኛ ማለት ነው። ከዛ they were with him ያኔ ወንበር ባዶ ነው። ባዶ ነው። ሰው ምስክሮቹ ነበሩ። እንደዚህ ያረጋታ ማለት ላይክ እኔ ባይ ዘ ዌይ መተኛቱን ምናምን አልካደም። ፍቃደኛ ሆኜ መተኛቱን ነው የሚናገረው ለፍርድ ቤቱ። 14 ዓመት የሆነው መተኛቱን አልካደም። እነሱም አልካዱም። ግን ፈልጌ ማድረጌ ነው። እነሱ ደግሞ መፈለጌ ነበረ ጀስቲፋይ ሲያደርጉላት የነበረ ማለት ነው። እንደምጠጣ እንደማጨስ በቃ ጥሩ ያልሆነ አክት እንደማሳይ ሌባ እንደሆንኩኝ ምናምን ብቻ ብዙ። ከዛ ትራያሉ አለፈ። ላይክ አለቀ። ብዙዎቹን ነገሮች ውድቅ ተደርገው 8 ዓመት ተፈረደበት ማለት ነው። ሌሎቹ ሰዎች ምንድነው ሌሎቹ እንትን አላሉም፣ አልተከሰሱም፣ እንትን አላሉም። ከዛ 8 ዓመት ተፈረደበት። በዚህ ተለያየ። ያ ኦብቪየስሊ ከቤተሰቤም ጋር በዚሁ ተለያየ ማለት ነው። ከዛ ወደ ራሴ ተመለስኩኝ። በቃ አሁን ልክ እሱ እንደተፈረደበት በቂ ነው ብዬ ስላሰብኩኝ ሳይሆን ወርዝ አያደርግም። በቃ እስከዛች ዕድሜ ድረስ I was like surviving በቃ ለመኖር ብቻ ነው የምኖረው። ምንም ቅንጦት የሚባል ነገር አያውቀኝም። እንደ እድሜ ኩዮቼ ምንም ነገር አድርጌ አላውቅም። ልብስ አምሮኝ አያውቅም። ምንም ማለት ነው። የሆነ ሰዓት ላይ ሼፕሽ ያምራል ብሎ ስለተናገረኝ ብቻ ሲሪየስሊ ለከብት ማደለቢያ የሚውል እንትን ውጪ ለመወፈር ሞክሬ አውቃለሁ። ላይክ እሱ እንዲጠላኝ ያህል ብቻ ማለት ነው። ደን ልክ እሱ እንደተፈረደበት ወደ ራሴ ስመለስ ላይክ I have to stop smoking ምንም ነገር ማቆም አለብኝ ብዬ አሰብኩኝ። ሰው እሱን ጆርኒ ጀመርኩኝ ማለት ነው። በዚህ ሁሉ መሀል I was having a relationship with አሁን ከዚህ በኋላ ታሪክ ስለሆነው ሰው ነው የምነግራችሁ። I was having a relationship with him እሱ ከኔ ቀድሞ ነው ሪሃብ ገብቶ ምናምን ሱስ ያቆመው ምናምን እና ሱስ ምናምን ያቆመውና ሁሉንም ነገር ነው የሚሰጠኝ እንጂ በቃ ምንም የማይሰጠኝ ነገር የለም። he's understanding በጣም ነው ሪስፔክት የሚያደርገኝ፣ በጣም ነው አንደርስታንድ የሚያደርገኝ። በጣም ቨልነራብል በሆንኩበት ሰዓት ነው ህይወቴ ላይ ነበረው። በጣም ተደጋጋሚ የሆነ ሜንታል ኢልነሶች አጋጥሙኛል ከዛ በኋላ ከትራያሉ በኋላ። ምክንያቱም ትራያሉ ራሱ በጣም ትራውማቲክ ነበረ። በቃ የሚጠይቁሽ ጥያቄ አለ፣ ከዛ በኋላ እዛ ጋር የሚመለስልሽ መልስ አለ፣ እዛ ጋር የሚወያዩት ነገር እሱ ሁሉ በጣም እንትን ነበርና በጣም ቨልነራብል የሆኑ እንትኖች ቀኖች ነበርኝ። እነዛን ቀኖች በሙሉ ህይወት እና በቃ ሁሉ ነገር ነው የሚሰጠኝ። በጣም ነው የሚያከብረኝ፣ በጣም ነው እንደሚወደኝ የማስበው። በቃ በዓለም ላይ እሱ ብቻ ያለ ነበር የሚመስለኝ። በቃ ሌላ ሰው በሙሉ እሱ ብቻ ያለ ነበር የሚመስለኝ። So I want to give it a commitment. ሪላፕስ እያደረኩኝ ከሱሱም ሪላፕስ እያደረኩኝ እንደገና እየወጣሁ ሪላፕስ እያደረኩኝ እንደገና እየወጣሁ I feel fine. ከዛ after that my dad died ማለት ነው።
ልክ እሱ ሲሞት ነገሮች ተቀየሩ። አይ ቲንክ ጭንቅላቱን ለማጽዳት ይሁን የጸጸት ስሜቱን ለማከም ይሁን አር ነው በህይወት ውስጥ ያለውን ነገር በሙሉ በእኔ ስም ሆኖ ሞተ ማለት ነው። አድርጎት ሞተ። ልክ ይህንን ስሰማ አይ ቱክ ሪቨንጅ በቃ ኤቭሪባዲ ላይ፣ እናቴ ላይ፣ እህቶቼ ላይ፣ በቃ ከሱ ጎን የቆመው ሰው ላይ በሙሉ ተቃራኒ ቆምኩኝ። ሄድኩኝ፣ ሁሉንም ነገር ቀማው ምናምን ምናምን። ከዛ ግን አይ ዋዝ ሃቪንግ ኤ ስላይተስት ሞመንት ላይክ ምናልባት የሆነ ሰዓት ላይ እናቴ ትወደኝ ይሆናል የሚል በጣም ትልቅ ሆፕ ነበረኝ እና ያንን ሆፕ ለማግኘት ያንን ትንሽ ይሄ ጭላንጭል ለማግኘት አይ ትራይድ ሶ ማች እና ሌሎቹን አስወጥቼ ለእሷ ብቻ ሌላ ቤት ነበረ፣ እሱን ቤት ሰጠኋት። እዛ ነርስ ቀጠርኩኝ ምናምን፣ እሷ ማስተማም ጀመሩ ማለት ነው። ደን እኔ ማድረግ ስለማልችል ይህንንም ኮሚትመንት ወስዶ ማን ነበር የሚያደርገው? እሱ ነበር የሚያደርገው። ይሄዳል፣ እናቴን ያያታል ምናምን። ከዛ በኋላ እንደገና እርግዝና ተፈጠረ ከሱ አልሆነም። በ8ኛ ወር ድጋሜ ሚስኬሬጅ አጋጠመኝ። ብቻ በቃ wait, hold on. What do you mean ድጋሚ እርግዝና ተፈጠረ? ከባለቤቴ ማለት ነው። Oh, okay. ከባለቤቴ እርግዝና alright. ከዛ በኋላ ድጋሚ ሚስኬሬጅ አጋጠመኝ። ሚስኬሬጅ አጋጠመኝ። ከዛ በኋላ I'm sorry. It's okay. ሚስኬሬጅ አጋጠመኝ። ከዛ በኋላ ህይወታችን ሙሉ we tried to adopt kids ገና ስንጋባም we were like ፕሮሰስ ጀምረን ነበረ። ሶ በቃ እኔም ተስፋ ቆረጥኩኝ ወዲያውኑ። let's try adopting kids አለን። የመጀመሪያ ልጃችንን አዶፕት ለማድረግ ፕሮሰስ ጀምረን ነበረ። ኦልሞስት በጣም በአጭር ጊዜ ውስጥ ተሳካ። እሱን ወሰድኩኝ። ከዛ በኋላ ማስተርስ ጀመርኩ። ከዛ እንደገና ደግሞ ቀን ደግሞ የአባቴን ስራ አስተዳድራለሁኝ። ከዛ በኋላ ደግሞ የኔ ዋን የሚባል ቻሪቲ ኦርጋናይዜሽን ፈጠርን ማለት ነው። ሶ ሞስት ፕሮባብሊ የኔ ዋኔ ነበረች ሞስትሊ ሲንግል ማሞች ላይ እና ፕሮስቲቱቶች ላይ ነበር የምንሰራው። ፕሮስቲቱቶችን የሆነ ሰዓት ላይ አምጥተን እንደ ማገገሚያ 5 ወይ 6 ፕሮስቲቱት ሴተኛ አዳሪዎችን አምጥተን ላይክ ማኖር ጀመርን፣ ውስጥ ሪሃብ እንዲያደርጉ ማለት ነው። ስለምንም ነገር ድምፅሽ ተቋረጠ ሊዱ። ጀመርን። በዚህ ሁሉ መካከል he was like በጣም ሰፖርቲቭ ምናምን ማለት ነው። ከዛ ከአንድ አመት ከ6 ወር በኋላ for the first time ስልኩን ምንም አይደብቀኝም፣ ስልኬን ያያል፣ ስልኩ ነው ያለው እና እንዳምናው የሚያደረገኝ እሱ ነው። ስልኩን ልደውልበት ብዬ ወስጄው ስጎረጉር ቴሌግራም ላይ የተጻጻፈውን አየሁት። ላይክ ሊትራሊ አልጠበኩም፣ አየሁት እና I was like ይሄ ነገር ተናደድኩኝ ምናምን። መጀመሪያ ያለው ስሜት ይታወቃል። ከዛ ግን ቁጭ ብዬ ሳስብበት I am the guilty one here ብዬ ነበር ያሰብኩት። ምክንያቱም ጥሩ አልነበርኩም ሴክሹዋል ነገር ላይ he used to sleep on the couch ምናምን ነገር ለእኔ ፕራይቬሲ ለመስጠት ብሎ ለረጅም ጊዜ ነው። ይሄ የትንሽ ቀናት አይደለም። ኦኬ ልክ በቃ ልጅ ሚስኬሬጅ ካደረግኩ በኋላ ላይክ 3 ወር 4 ወር he was sleeping on the couch። ንክኪ ራሱ ስለማልፈልግ I was not intimate
ኢንቲሜሲ አልፈልግም ያናድደኛል ምናምን እና በቃ he was so supportive እኔ ሲጨንቀኝ he used to say no በቃ ይሄ ያንቺ ችግር ነው እኔም እኮ እንደዚህ አይነት ችግር አለብኝ ምናምን ይላል ግን በእነዚህ መካከል እየገባኝ ያለፍኳቸው ነገሮች አሉ ፎቶ መነሳት አይፈልግም ከእናቴ ውጭ ማንንም ማግኘት አይፈልግም እናቴንም ያው ህመምተኛ ስለሆነች ማለት ነው ጓደኞቼ መካከል መቀላቀል አይፈልግም ሶሻል ሚዲያ ላይ ሳወራ ደስ አይለውም አገባው ምናምን ብዬ ሳወራ ደስ አይለውም በቃ everything was like ከዛ ብቻ ያንን ሜሴጅ ሳይ I was like እኔ ኢንቲሜት ስላልሆንኩኝ ነው ምናምን እና አብረን ተይዘን ቴራፒስት ጋር እንድንሄድ አደረኩኝ ቴራፒ ጀመርኩኝ ከኔ ስለነበረ ችግሩ እኔ ቴራፒ ጀመርኩኝ ምናምን ከዛ የሆነ ቀን ደግሞ ቁጭ ግድ ይሰጥሻል አለኝ ነው አይሰጠኝም አልኩት ኦኬ ልጅ አለኝ እና አሁን ታሟል በጣም ታሟል አለኝ እሺ ምንድነው ማድረግ ያለብን ማለት ያው እንደዛ አይደለም አቀባበሉ you will understand ታረጉታል ውጭ ሀገር ሄዶ መታከም አለበት ተባለ እና መርዳት አለብኝ እንኳን አላለም እሱን ስራ እንድትሰራለት ያደረገው የልጁን እናት ነው እና ሴትያ መታ እግሬ ላይ ወርቃ ምናምን በጣም እንትን አደረገችው እና I'm not giving him a child አንደኛ ነገር ሁለተኛ ነገር ልጁም ያሳዝናል ምናምን ኦኬ you will help him ተባለ መኪና ነበረ መኪናው ይሸጥና ልጅህን ይዘህ ሄድ አሳክም አልኩት ከዛ መኪኖች ሁለት መኪና ነበረ ሁለት መኪና ተሸጠ ቀናቶች መጠበቅ ጀመርን በመሃል ተጣላን እኔና እሱ ተጣላንና ይሄ ሁሉ ልጄን አዶፕት ካደረኩኝ በኋላ ነው እሺ ከቤተሰቦቹ ጋር ስለማንስማማ ልጁን ቤተሰቦቹ ጋር እየወሰደ ያሳያል ምናምን እና ተጣላን ሶ እኔ ጓደኛዬ ቤት ሄጄ ልጁን ለሱ ሰጥቼ ጓደኛዬ ቤት ሄድኩኝ አንድ ቀን ሄድኩት ጓደኛዬ ቤት ሄድኩኝ እንደሚሄዱ የማውቀው ከሳምንት በኋላ ነው ከልጁ ጋር እንደሚወጣ ከሀገር እንደሚወጣ አውቃለሁ ግን ከሳምንት በኋላ ነው እንደሚወጣ የማውቀው በማግስቱ ስደውል ስልኩ አይሰራም ቤት መጥቼ ስደውል ስልኩ አይሰራም ልጄን ስጠይልን ከዛ ቴሌግራም ላይ ስገባ ጽፎልኛል ሄደናል ምናምን ጽፎ ማለት ነው ከበብዬኔ ደነገጥኩት ከዛ እየቀለደም ነው የመሰለኝ ምናምን after some time ከሁለት ቀን ነው ምናምን በኋላ ቪዲዮ ኮል ደወለልኝና ኤውልሽ ኢን ምናምን ነገር ብሎ ላይክ ውጭ ሀገር መሆኑን የሚያሳይ ቪዲዮ ላከልኝ I was like ለምን እንዴት አረጋለህ ምናምን እንመጣለን እኮ ምናምን ብሎ ማለት እንደዛ ማለት ጀመረ በቃ እንመጣለን እንዲህ እናረጋለን ምናምን ማለት ጀመረ ከዛ አሁን it's not like normal ምናምን ከዛ ከሆነ ጊዜ በኋላ ደግሞ ቤቱ ተሸጧል የሚል ኖቲስ መጣልኝ ቤቱ ተሸጧል ብለው ገዦች መጡ እሰማለሁ ግን እሰማለሁ እንትን ሊዲ አንድ ነገር ሜንሽን ላድርግልሽ ግን ማለት ነው አይቻለሁ ሜሴጅ ሜሊ አይተሽዋላ በቃ ያ
እሺ እናቴ ከዛ በኋላ እንትን ተባለ ማነው ስልክሽን ማነው ተሸጧል ተባለ። መጡና ገዢዎች ነን የሚሉ ሰዎች ተሽጦልናል፣ ከዚህ ቀን በኋላ ነውና እቃ አስገቡ ተብለናል ምናምን አሉ። አክቹሊ በመሀል እኔ ቤት ውስጥ አልነበርኩም። አወዝናት ፋይን ምናምን ልጁ መወሰዱ በጣም ሳብሮኛል ምናምን እና ግን ይመጣሉ የሚለው ሀሳብ ጭንቅላቴ ውስጥ ስለነበር በዛ ነበር እየተጽናና የነበረው። ከዛ በኋላ ቤቱ ተሸጧል እንዴ እኔ ነኝ ባለቤቱ፣ እኔ ነኝ የቤቱ ባለቤት፣ እንዴት ነው ቤቱ የተሸጠው? ተሸጧል ብለው የገዙበትን ውል ምናምን ይዘው መጡ ማለት ነው። ዋት ዘ ሄክ ኢዝ ጎይንግ። እሱ ብቻ አልበቃም፣ ማዘር የነበረችበት ቤትም ተሸጧል ተብሎ ተደውሎ ተነገረኝ። ተሸጧል ተብሎ ሰዎች መጥተዋል። ከዛ አይ ኮልድ ሂም አያነሳም፣ ሜሴጅ ጻፍኩለት አይመልስም ምናምን። በቃ at this point actually I was not even thinking about the whole stuff። እያሳሰበኝ የነበረው ላይክ ልጁን ይመልሰዋል አይመልሰውም የሚለው ነበር ጭንቅላቴ ውስጥ እየተመላለሰ የነበረው ማለት ነው። ሰው እሱን ለማረጋገጥ ነው ሄድኩት። የቤቶቹን ጉዳይ ትቻቸዋለሁ። በቃ ወጣሁኝ። የዛን ቀን እየደወልኩለት ምናምን ወጣሁኝ። ጓደኞቼ ቤት ሄድኩኝ። ጓደኞቼ ይሄ ይደረግ ደግሞ ሌላ ደህና ጓደኛ እንኳን ማለት ደህና ስላችሁ ላይክ እንዲህ ኢንቴሌክቹዋል የሆነ እንዲህ ላወራው የምችለው ሰው እንኳን አይደለም። በፊት የነበሩኝ ጓደኞቼ አብረን ጭስ ውስጥ የነበረን ጓደኞች ምናምን ያለ ነው። እንዲደረግ እንትና ጋር ይፈለግ ምናምን በቃ ኤቭሪቲንግ ወደዚህ እያለን ቤቱን የምንለቅበት ቀን ደረሰ። ልክ ቤቱን የምንለቅበት ቀን ነው መክሰስ እንዳለብኝ ትዝ ያለኝ። ጠበቃ ፈለኩ፣ አገኘው ምናምን ሲታይ ሙሉ ውክልና እኔ ሰጥቼዋለሁ ለሱ። ምክንያቱም እኔ በጣም ስራ ቢዚ ነኝ ምናምን ሙሉ ውክልና ሰጥቼዋለሁ። እሱ ቤት ነው የሚውለው፣ ልጅ ይዞ ነው የሚጠብቀኝ። በቃ እንደዛ አይነት ሲቹዌሽን ላይ ነበርን ሁለታችንም። እኔ ሌሊት ነው ማታ ነው የምገባው። ሙሉ ውክልና ሰጥቼዋለሁ። ከዛ ደግሞ ሊዲያ የለችም ሞታለች ተብሎ የውሸት ሰርተፍኬት የሞት ሰርተፍኬት ወጥቶብኛል በስሜ። ሞታለች ተብሎ ነው የተሸጠላቸው፣ ባለቤቱ ሞታለች ተብሎ ማለት ነው። ከዛ ክስ ተጀመረ። እኔም ቤት ተከራይቼ ወጣሁኝ ክሱ የሆነ መስመር እስከሚይዝ ድረስ። ገዢዎቹም እሱም ተከሰሱ ምናምን። ከዛ በመሀል ላይ ባለ ፋይት በጠበቃዋ በማውቃቸው ሰዎች ውጪ እሱ ያለበት ሀገር በማውቃቸው ሰዎች ምናምን ተደርጎ ልጁን ይዞ ሀገር ቤት ገባ። ሌሎች ፋይሎች ወጥተው ምናምን ማለት ነው። እና በቤተሰቡ በኩል ምናምን ተደርጎ ልጁን ይዞ ሀገር ውስጥ ገባ። ልክ ሀገር ውስጥ እንደገባ ፍርድ ቤት ሄዶ ስለነበር ኬዛችን አወዘ ሳይድ ቺክ ባይ ዘ ዌይ እኔ ነበርኩ ሳይድ ቺኳ፣ እኔ ነበርኩ ሳይድ ሜሪ ያደረኩት እሱን ሰውዬ። ከኔ በፊት ሌላ ሴት አለች፣ ከኔ በኋላ ሌላ ሴት አለች። እኔ ሞታለች ብሎ ነው ከኔ በታች ያለችውን ያገባው። እኔ እና እሱ ደግሞ በሃይማኖት ተቋም ነው የተፈራረም ነው። እና what the worst is ደግሞ የሃይማኖት ተቋሙ መሪ ያቅ ነበር። ፈትቻታለሁ ብሎ ነግሮት ነው እንጂ ሚስት እንደነበረው ምናምን ያቅ ነበር። ፋይናሊ በህግም በምንም ሲኬድ በወንጀልም ነው የተጠየቀው፣ በፍትሐ ብሔርም ነው የተጠየቀው። ገዢዎቹም ደግሞ ቤቱን ገዝተናል ብለው ሲፈራረሙ መቅረብ የነበረባቸውን ዶክመንቶች ሳያጣሩ ምናምን ነው ሰው ቢያንስ ቋሚ ንብረቶቹ ሪስቶር እንዲደረጉ ተደረገ። ለእነሱም እንትን እንዲሰጥ ተደረገ። ከዛ የተወሰነ ጊዜ ታሰረ። ከታሰረ በኋላ ወጣ። ከተወሰነ ጊዜ በኋላ ወጣ። 2 ልጆች አዶፕት አድርገናል። በዚህ መካከል አንድ ፎስተር ኬር ልጅ ነበረ። ሰው አይ ቲንክ ሂር አይ አም አሁን እዚህ ላይ ነኝ።
ኦኬ አይ ቲንክ ሊዱዬ እዚህ ነገር ላይ ሶሻል ሚዲያ ላይ ዲቴል ለማውራት ቦታው ላይ ያለሽ አልመሰለኝም። ስፔሻሊ with about your kids ማለት ነው። ስለዚህ ምንም ጥያቄም አልፈቅድም ምንም አልፈቅድም። ሲጀመር ስታወሪ አላቋረጥሽም ብዬ ነው እንጂ yeah we should wait. ስፔሻሊ አሁን ያወራሹ ነገር ስክሪን ሪከርድ ተደርጎ ምናምን ብዙ ነገር እንትን ሊባል ስለሚችል I'm so sorry ግን I don't think we should talk about this in detail. ግን አይዞሽ አለን ከጎንሽ ነን። አሁን ቴራፒስት እያየሽ ነው አይደለ? ኦኬ ተማክረሻል ከቴራፒስትሽ ጋር እንደዚህ ላይቭ ላይ መተሽ ስለዚህ ነገር ልታወሪ እንደሆነ? ያ አክቹሊ ከህግ ሰው ጋርም ተማክሬያለሁ። ኖ ከቴራፒስትሽ ጋር? ያ and they approved? Yeah. Okay. Anyways, ለማንኛውም ግን just to be on the safe side አይደለ? Just to be on the safe side. Let's not talk about this in detail. አይዞሽ አለን። እኔ like inboxም ያው እያወራን ነው I know ግን እንደዚህ አይነት ሁሉ ነገር እንደተፈጠረ አላውቅም ነበረ። ግን አይዞሽ ጎበዝ ነሽ ጠንካራ ነሽ። ብዙ ነገር ነው እያሳለፍሽ ያለሽው ብዙ ነገር ነው ያሳለፍሽው። ግን ከተቻለ እኔ ራሱ if I can meet with your therapist ያንን arrange ብታረጊ ደስ ይለኛል ሊዱዬ if you don't mind ማለት ነው። ኦኬ እሺ ኮሜንት ሴክሽን ላይ የሚሰጡሽን ፖዚቲቭ ኮሜንቶች እንዳለ አንብቢ። ዳንዬ መል የምትሏት ነገር ካለ ቲጂዬ የምትሏት ነገር ካለ ግን ፕሊዝ ፈርደር ጥያቄ አንጠይቅ እሺ። just to be on the safe side. Yeah, you're right. ሴንሲቲቭ ነገሮችን አናንሳ ግን ጀነራሊ አንደኛ ያው ሊዱ እኔ ሁሌም ነው የምልሽ በጣም ጠንካራ ሰው ነሽ. And I really appreciate you sharing your story. ዛሬ መተሽ ስላካፈልሽን እንደ ትምህርታዊ ነገር ግን እዚህ ጋር ሊዱ ከጠቀሰችው አንደኛ የሙሉ ውክልና መስጠት ለባለቤቶችም ሆነ ለማንም ሰው አምኖ የሚለውን ነገር I think ሁሉም ሰው የሚማርበት ነገር ይመስለኛል። እና ያ ጋብቻም ላይ ምናምን አሁን ያላገባ አምጡ እንደዚህ የሚባለው ነገር ይቀራል አይደለ? ሙሉ ውክልና ከሰጠ እንደዛ አይነት ነገሮች ላይ ሁላችንም ብንጠነቀቅ አሪፍ ይመስለኛል። ሌላ ደግሞ በቃ ሊዱ አጥር አድርገሽ እንግዲህ በቃ ምንድነው ለያንገር ሰዎች ልትመክሪ የምትችይው ከኤክስፒሪየንስ? በቃ ማለት ላይክ ራሳችሁን ውደዱ። ላስቲንግ ማድረግ ያልቻልኩት እኔ እስካሁን ድረስ እሱ ነው ብዬ ስለማስብ በጣም ራሳችሁን ውደዱ። ላይክ ኖ ዋን ከእናንተ ሴፍቲ ከእናንተ እና ደግሞ ላይክ ብዙ ሰዎች እንደሚያወሩት አይደሉም። እሺ ብዙ ሰዎች ማድረስ እንችላለን እንደሚሉት ጉዳት አይደሉም። ያ ሁኔታው ላይ ስትሆኑ ያስፈራል፣ በጣም ይርቃል፣ በጣም ቅርብ ይመስላል እነሱ ምናምን፣ ግን አይደለም፣ እንደዛ አይደለም። ምንም አያመጡም። ፋይናሊ ቢያመጡ ራሱ ከሚደረገው ነገር በላይ አይከብድም። ሰው አንድ እሱ ነው። ሁለተኛ ደግሞ በፍጹም ቶክሲሲቲን ይሄ ቶክሲክ የሆነ ሪሌሽንሽፕ ስል በወንድና በሴት መካከል ብቻ ሳይሆን ኤቭሪቲንግ አካባቢያችሁ ላይ ያለ ቶክሲክ ሪሌሽንሽፕን ራሳችሁ እንዳታስቀድሙ የሚያደርጋችሁ ላይክ
የእንትናን ስሜት እንትና እኮ እንትንሽ ናት፣ እንትና እኮ እንትንሽ ነው ምናምን የሚባለው ነገር ኢትስ ናት ወርዝ ኢት እመኑኝ። እና ደግሞ ጆይ አንድ ነገር ማለት እችላለሁ። እዚህ ውስጥ የሆነ ሰው አይቻለሁ እና አክቹሊ 2 ሰው ምናምን አይቻለሁ። በጣም እንትን የሆንኩበት ሰዓት ላይ የነበሩ ሰዎች ናቸው ከጎኔ እና አይ ኖ እናንተ ራሳችሁን ታውቃላችሁ። ሰው በጣም አግሬሲቭ የሆንኩበት ሰዓት ላይ ነበረ የነበሩት ህይወቴ ላይ ማንንም የማላምንበት ሰዓት እና ላይክ ሊያግዙኝ መጥተው በጣም የገፋቸው ሰዎች አሉ፣ በጣም ማለት ነው። እና አም ሶ ሶሪ ማለት ፈልጋለሁ። በጣም ኖ ሊዱ ኖ you're not in any position to ask for forgiveness። ይሄ ይኸውልሽ አንቺ አሁን አንደኛ በጣም ብዙ ነገር ነው ያሳለፍሽው፣ ገብቶሻል አይደል? እኔ አሁን እውነቱን ልንገርሽ፣ በግልጽ ልንገርሽ እና ኢቭን ሼር ማድረግ ፈልጋለሁ ብለሽ እሺ ማለቴን በጣም ነው ሪግሬት እያደረኩ ያለሁት። ቢካዝ በመጀመሪያ ደረጃ ስለ ሪሌሽንሺፕ ኢሹ ልታወሪ የመጣሽ ነው የመሰለኝ እንጂ እነዚህን ነገሮች በሙሉ አንደኛ ፕሮሰስ አድርገሽ ራሱ የጨረሽ ሰው አይደለሽም። ገብቶሻል? ላይክ እንደዚህ ሼር የምታደርጊው እንደዚህ ኦንላይን ሼር የምታደርጊው ማንነትሽን እያሳየሽ ቢያንስ በፌክ አካውንት እንኳን መተሽ ቢሆን ኖሮ ታትስ ቤተር። አሁን ግን ይሄንን ራሱ ምናልባት ነገ ጠዋት ስትነሺ የሚቆጭሽ እየመሰለኝ ነው። ሶ አይ ዶንት ኢቭን ላይክ ዳት ዲስ ሃፕንድ። በመጀመሪያ ደስተኛ ራሱ አይደለሁም። ግን አት ዘ ኤንድ ኦፍ ዘ ዴይ ሆነም ቀረም ማለት ነው ምንም አይነት ነገር ቢፈጠር ይሄ የኔ ጥፋት ነው፣ ይሄ እኔ ነኝ ብሌም የምደረገው፣ ለዚህ ነገር አፖሎጃይዝ ማድረግ አለብኝ ወይም ደግሞ ይቅርታ መጠየቅ አለብኝ ብለሽ በፍጹም እንዳታስቢ። እስፔሻሊ እዚህ ስፔስ ላይ እውነቱን ልንገርሽ ሊዱ፣ አሁን 330 ሰው መኖሩ ብቻ ነው እየቆጨኝ ያለው እንጂ እኔና አንቺ ብቻችንን ስለዚህ ነገር አውርተን ቢሆን ምናልባትም ዩ ኖ በደንብ ፕላን አድርገን ሼር የምታደርጊውና ሼር ማድረግ የለብሽን ምናምን ቼክ አድርገን ኤቭሪቲንግ ስፔሻሊ አሁን ላይ ፕሮሰስ ላይ ላሉት ነገሮች ላንቺ ጆርኒ ላንቺ ለሚጠቅምሽ። ምክንያቱም እዚህ ጋር መተሽ ስታወሪ እኛ እንድንጠቀምበት ብቻ አይደለም፣ እኛ ወሬውን እንድናላምጠው ብቻ አይደለም፣ እኛ እንድንማርበት ብቻ አይደለም። አንቺም ሂል አድርገሽ መማር መስማት ያለብሽን ምክር ከኛ ሰምተሽ እንድትሄጂ ነው። አሁን ነን ኦፍ አስ አር ሬዲ። ለምን እንደሆነ ልንገርሽ። አንደኛ the story flow በጣም ብዙ ነገር ነው እየሰማን የነበር ነው። it's traumatizing። እንደገና አንቺ ራስሽን ሪትራውማታይዝ ነበር እያደረግሽ የነበረው ማለት ነው። ስለዚህ ይሄ ነገር መማማር መሆኑ ቀርቶ የምንማማርበት የምንመካከርበት ነገር መሆኑ ቀርቶ ማለት ነው አንቺ የራስሽን ቁስል እየፈነቀልሽ ራስሽን ያደማሽበት ሴሽን ነው የሆነው። and I regret that and I'm sorry for that። አንቺ አይደለሽም ይቅርታ መጠየቅ ያለብሽ፣ እኔ ነኝ ይቅርታ መጠየቅ ያለብኝ። እንደዚህ ኢንተንስ እንደሆነ አላወቅኩም ነበረ፣ በፍጹም አልጠረጠርኩም ነበረ። I am so sorry at the end of the day። አሁንም ቢሆን ይሄ ስፔስ ያንቺ ስፔስ ነው። ግን መጀመሪያ በደንብ ከቴራፒስትሽ ጋርም ከህግ ባለሙያሽ ጋርም ያለሽበት ፕሮሰስ ያለሽበት ስታተስ ምን እንደሆነ ኤቭሪቲንግ መጀመሪያ ክሊር ካደረግን በኋላ ድጋሚ ሪቪዚት እናደርገዋለን ይሄንን ሴሽን። ግን you don't have to apologize to anybody። ያንቺ ጥፋት አይደለም ይሄ፣ ምንም ያጠፋሽው ነገር የለም። ልንገርሽ at the end of the day ብታጠፊም ደግሞ አይፈረድብሽም። ምክንያቱም ያሳለፍሽው ነገር ያለፍሽበት እሳት ያለፍሽበት ስቃይ it's not fair። ማንም ሰው like you know justifiable የሆነ ሎጂካል የሆነ ራሽናል የሆነ ነገር ላያረግ ይችላል አንቺ ያለሽበት ቦታ ላይ ሆኖ ማለት ነው። and that's okay by the way። እኛ ያንን ነገር ተረድተን አንደርስታንድ አድርገን አጠገብሽ ልንቆም ነው እንጂ የምንገባው በፍጹም እንደዚህ አድርጌ ይቅርታ ምናምን ኖ never። እንደሱ አይነት ነገር በፍጹም እሺ መስማትም አልፈልግም። anyways TGA, do you have something to tell Lidu? TG? Danny, Messi, anyone? This was very difficult
I was in tears every step of the way to Nagari. And it was very hard. I don't have a word for it right now. I don't know how to react. I don't know how to guarantee you. I don't even know how. It's, Lydia, I'm sorry. I'll stand by your side anytime, any place, anywhere. That's all right now I can say. I truly, nobody deserves to go through that. Yeah. I'm sorry, Lydia. Honestly, equipped in ራሱ ብዬ አላስብም ይሄንን ነገር ሰምቶ ለሷ ፕሮዳክቲቭ የሆነ ኮንስትራክቲቭ የሆነ ነገር ልንሰጣት የምንችልበት ካፓሲቲ ላይ ነን ብዬም አላስብም። I don't think we know the whole story. I don't think we are ready to even tell her what to do or what to say or how to move forward from here. በጣም ገና ነን። እሷም በጣም ገና ነች፣ እኛም በጣም ገና ነን። even understand ለማድረግ ራሱ እሱን ነው አንደርስታንድ ማድረግ ያለባችሁ። and it's okay by the way ገና መጀመራችን ነው። ይሄ የሁለተኛ ቀናችን ሴሽን ነው። so it's fine, it's okay. next time ለሊዱ እኛም ሬዲ እንሆናለን፣ እሷም ሬዲ ትሆናለች። also ስትመጣ ደግሞ ከቴራፒስቷ ጋር ትመጣለች። I think that's better. ምክንያቱም የሆነ ሰው የሆነች ነገር የሆነች ቃል ተጠቅሞ ትሪገር ሊያደርጋት ይችላል። and I think we should protect her from that. ሊዱዬ አለሽ? አዎ አለው። ሰማር ደህና ነሽ? አይዞሽ። እሺ we're here, we got you. promise ከቴራፒስትሽ ጋር ታገናኛለሽ? it's okay. okay ከዛ በኋላ ሁሉን ነገር አዘጋጅተን በደንብ እሺ። ደግሞ ዲፍረንት ሴሽን ነው የሚያስፈልገው ሲጀመር። ኦኬ ሁሉንም ከመጀመሪያ እስከ መጨረሻ no, it's not okay. ላንቺ it's too much, for everybody else it's too much. እሺ ግን እንወድሻለን፣ አጠገብሽ ነን every day እንዳትረሺ። yes anyways የምትጨምሩት ነገር አለ ሌሎቻችሁ ለሊዱ? ኦኬ ጆዲ እኔ ልዱን ምላት ሊዱዬ በጣም ነው ማዝነው። በጣም በቃ የምር እኔ ምንም ልልሽ አልችልም። ያው እግዚአብሔር አምላክ ልብሽን ያበርታው። ያው ጎበዝ ብኝ በርቺ። እንግዲህ ሌላ ምንም ማለት አይቻልም። ሁሉም በየቤቱ ብዙ ነገር ነው የሚያሳልፈው እና ይሄን ሁሉ ነገር ያው ጆርዲ እንዳለችሽ መጀመሪያ ብታወሩ ጥሩ ነበር። አስታውሰሽ ራሱ ይሄንን ማለት ቁስል ነው ካሳለፍሽ ነገር ይበልጥ አስታውሰሽ የምትናገሪው ነገር ድጋሚ ነው የሚያደማሽና በጣም ነው ማዝነው። ብቻ በርቺ በቃ እግዚአብሔር ያበርታሽ። አይዞሽ የኔ ቆንጆ፣ ጸሎት አድርጊ፣ በርቺ በቃ ጸልይ። ይሄንን ነው ልልሽ የምችለው። ኮሜንት ላይ ያለውን ፍቅር እያየሽ ነው? Yeah. You got a whole community behind you, she? okay Yeah? yeah all right. ግን ጆ አንዴ ሩትን ማግኘት ይችላል? ሩትን ላስገባት ከቻለች ሩቲ ሊዱዬ በእናትሽ ምንም እንዳትይ፣ ስለጨረስን አሁን እናንቺ እናወራለን። እሺ it's okay ችግር የለውም ሊዱዬ፣ ችግር የለውም። let her tell you what she feels and then እንዘጋዋለን። it's fine.
አይ ቅድም ሶሪ እንዳትይ ብለሽኛል፣ ግን አወለሴ ምንም ሶሪ ምናምን አይቻልም። እሱ አይቻልም ሶሪ። እሺ ሶሪ ይቅርና ግን በጣም መጥፎ ነገሮች ብያታለሁ ሩትን እና it's okay now is not the time። ደግሞ ሩቲ አንደርስታንድ ታደርጋለች። አንደርስታንድ አታደርጊም ሩቲ? ሊዱዬ በጌታ አሁንም ይሄን ነገር እንትሆኔ በደንብ አንደርስታንድ አደርጋለሁ። ከዛም በኋላ ባይዘወይ መታ ጠይቃኛለች። በጣም ብዙ ነገር አሳልፈናል እና አንቺ ጋር ነው እንጂ የቀረው እኔ ጋር የእውነት ምንም የቀረ ነገር የለም። እሺ ሊዱዬ እና በጣም ቀን ልጅ መልካም ልጅ ናት። ካለፈባት ነገር ይልቅ ለሰዎች የምትሰጠው ነገር ደግሞ በጣም ብዙ ነው፣ የምትጠቅመው ብዙ ነው። ሶ ሊዱዬ ምንም መጨናነቅ የለብሽም በእኔ ጉዳይ። በርችልኝ እሺ ሊዱዬ፣ እወድሻለሁ ደግሞ። ቴንክ ዩ ሩቲ። አይ ቲንክ መሲ እንዴት ላይክ የሆነ ነገር ልትይኝ ነበር መሰለኝ የገባሽው አይደለ? አዎ ጆዬ ነበረ፣ ግን ምንድነው መሰለሽ አጋጣሚ ልጄ ተነስቶ አጠገቤ ነው ያለው ሰው ማውራት አልችልም። ሌላ ጊዜ ሌላ ጊዜ አወራቸዋለሁ። ኔክስት ግን መጨመር የምፈልገው ነገር አበባ ግዙ ለቤተሰቦቻችሁ ምናምን ለሊዱ መላክ ትችላላችሁ ለበዓል። ቴንኪዩ አበባ ሰራለሁ እና አመሰግናለሁ።